ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ምናልባት ኮሎኔል አበራ ሰሞኑን በእናንተ ቀጠና ከፍተኛ ወታደራዊ ድሎች እየተመዘገቡ ነው። እውነት ለመናገር ሰራዊቱ እዛ አካባቢ ሙሉ በሙሉ ፈርሷል ለማለት የሚያስችል ምዕራፍ ላይ ደረሳችሁ ይመስለናል። እዙን አጠቃላይ ሁኔታውን የተበታተነበት ወደ ሱዳን የሸሹ ኃይሎች የተማረኩ በብዙ መልኩ ኪሳራ የደረሰበት አካል ነውና እስቲ በአገዛዙ ላይ እየተፈጸመ ያለውን አጠቃላይ ሁኔታ በምን ቁመና ላይ ይገኛል? በዛ በእናንተ አካባቢ በአጠቃላይ መከላከያ ሰራዊቱና እንደው ዘርዘር ያለ ነገር ቢነግሩን። መከላከያ ሰራዊቱ አቶ መሳይ መከላከያ ሰራዊቱ እየፈረሰ ነው። በቃ አጽሙ ብቻ የቀረ ስኬሌተኑ ብቻ የቀረ። እኛ በሄድንበት ውጊያ ላይ ጠቅላላ እጅ የሚሰጥና የሚደመሰስ ነው ያለ። የዓላማ ጽናት የለውም። የፈረሰ የብልጽግና ሰራዊት የፈረሰ ነው። የምነግርህ ይሄን ነው። ለምሳሌ ሀሲ የሚባል ቦታ ላይ አየር መቃወሚያ ቢኤም፣ ዲሽቃ፣ ሞርተር ከባድ መሳሪያዎችን ይዞ ነው የመጣው። 12 ሰዓት ውጊያ ሲያደርግ ጣና ብርጌድ ወይም በየምድር ብርጌድ አጠቃላይ መክታ 12 ሰዓት ሙሉ ድብደባ አድርጎ እሱን አሳደን ካምፕ ውስጥ አስገብተን ከካምፕ ላይ ነው የደመሰስነው። እንዳለ የቁስለኛ ነገር ተወው፣ የአስከሬን ነገር ተወው። እኛ ሳናነሳ የቀረነው 3-4 ቀን ተደብቆ በየጥሻው የወደቀ አካባቢውን አጠቃላይ አካባቢው ጠረን ተቀይሮ እባካችሁ እያልን ገበሬዎችን ሰብስበን ከኛም የፋኖ ሰራዊት በማሰማራት አስከሬን የመሰብሰብና የመቅበር ስራን ያከናወንን። የኛ የፋኖ ኃይል ለምንም ለማንም የማይበገር የዓላማ ጽናት ያለው እርስ በራሱ አሁን ጥሩ የሆነ ግንኙነት ያለው ነው። ስለዚህ ይሄን ትሸፍንልኛለህ፣ ይሄን ታደርግልኛለህ ነው። በግራ በኩል ነው እገባለሁ፣ በቀኝ በኩል እናንተ ግቡ፣ መሀል ነው እገባለሁ፣ ይሄን አድርጋችሁልኝ ሂዱ የሚል ነው። ብርሃኑ ጁላ 90% ደምስሰን 10% ነው የቀራለ። 1%ም ፋኖን አልደመሰሰም። 1% እውነቴን ነው የምነግርህ፣ 1% አልደመሰሰም። ለነገርየው ከላይ ጀምሮ እስከታች ድረስ ያለው በውሸት የተለከፉ ናቸው። እኔ ምን አይነት አባዜ እንዳለባቸው አይገባኝም። በሁለተኛ ደረጃ የምነግርህ ሪፎርም ተብሎ አሁን ሪፎርም ተሰርቷል። እዚህ ሪፎርም ላይ አጠቃላይ የመከላከያ ዋና መምሪያ የሚባለው ሁሉም ምርኮኞች ናቸው። ገሌ ብዬ ልነግር እችላለሁ። ለምሳሌ መገናኛ ዋና መምሪያ ምናልባት ኮሎኔል አበራ ወደዛ እመጣለሁ ወደ መከላከያው መዋቅር። ምክንያቱም አሁን ስብሰባ ላይ እንዳሉ ነው የሚነገረው። የመከላከያ ካውንስል የሚባለው በተለይ በአማራ ክልል የደረሰውን ተከታታይ ሽንፈት ተከትሎ ስብሰባ መቀመጣቸው ነው። ትልልቅ ጀነራሎች ማለት የሰራዊቱ ከፍተኛ አዛዦች ናቸው የተሰበሰቡት። ምናልባት ይዘው የሚመጡትን መፍትሄ ሐሳብ አብረን ለምናይ ይሆናል። ነገር ግን እንደዛው አማራ ክልል እንቆይና እንግዲህ መከላከያ ሰራዊቱ እየተመታ ነው፣ በከፍተኛ ቁጥር እየከዳም እንዳለ ይነገራል። አሁን ዛሬ እንደሰማነው ከሆነ የጠፉ ወታደሮችን መስመራዊ መኮንኖችን ለማፈላለግ መንገዶች ተዘግተው ኬላ ተዘርግተው ሰፊ የማሰስ ስራ እየተሰራ እንዳለ ነው የተገለጸው። እንደ እርሱ ካሉት ወታደራዊ ልምድ በመነሳት አንድ ሰራዊት በዚህ ደረጃ አደጋ ውስጥ ከገባ በዚህ ደረጃ ከተመታ ምንድነው ሊያደርግ የሚችሉ ለቆ ከመውጣት ባሻገር? አሁን ምን አለ መሰለህ ከዚህ በፊት ግምገማ አድርገዋል መከላከያ ኮሎኔልና ጄኔራሎች ከበታች ያለውን ይሄን ያልሆንን እንደዚህ ሆነን ተጎዳን፣ ይሄን ያክል የስለኛ ሆነ ይሄን ያል መሳሪያ ተተኮሰ ተብሎ ነገራቸው። ላይ ያሉት ኮሎኔልና ጄኔራሎች ተሰባስበው ግምገማ ሲያደርጉ ግን ይሄን ክልል ለቆ ለመውጣት የመጨረሻ ውሳኔ ላይ ደርሰዋል። ነገር ግን አሁን ይሄ የሞት ሽረት ወይም ስላፈሩ ብቻ ነው እንጂ አጠቃላይ ግምገማ የሚገመገመው የሚባለው ነገር የተለየ ነገር ነው ያለው። ሁለተኛ ይሄ ሰራዊት እየፈረሰ ነው። በቃ የመሸነፍ ምልክቱ እኮ ነው፣ ሌላ ነገር የለውም። አሁን እኛ ጋር የሚመጡ በጣም ብዛት ያላቸው የመከላከያ ሰራዊት አባላት አለ። ሲመጡ ይሄ ኤኬ 103 የሚባል ጥቁር ክላሽ አለ። ጥቁር ክላሽ እያለ አብይ ሁሌ እንትን የሚልበት አለ የመጽናኛ ቃል። ይሄን ወሰዱብኝ ፋኖች፣ ይሄን እንትን አደረጉብልኝ እያለ ሁሌ የሚሟዘዝበት አማርኛ አለ። እሱን ሁለተኛ ስናይፐር፣ አንድ ስናይፐር እና ጥቁር ክላሹን ይዞ ይመጣል ወታደር። ሌሎቹም ልክ እንደዚህ እያደረጉ ያልተመቸው ባዶውን ነው የሚመጣ። ሲመጣ እንኳን ደህና መጣችሁ ብለን ነው የምንቀበላቸው። ስንጠይቃቸው በጣም የሚያሳዝን እየፈረሰ ነው። በአንድ ብሔር ብቻ ነው ያለው። ለምሳሌ ልንገርህ፣ አንድ ኦሮሞ 10 አለቃ ቢሆን አንድ ደቡብ 10 አለቃ ነው። ደቡቡ ሲኒየር ቢሆን ጁኒየሩ ኦሮሞ ነው። ግን ኦሮሞ እንዲመራ ነው የሚደረግ። ስለዚህ የዘረኝነት አባዜ ያለባቸው ገና ያልገባቸው ቲፒኤልኤፍ እንኳን ትምህርት የማይወስዱ አመራር ያለበት ነው። ስለዚህ የፈረሰ ሰራዊት ነው ያለው። ኮሎኔል አበራ እንግዲህ ፊልድ ማርሻል ብርሃኑ ጁላ ሰሞኑን በጅማ ተገኝተው ያደረጉት ንግግር አለ።
ትግራይን ጉዳይ በተመለከተ ያነሱት ዛሬም ድረስ ያው በብዙዎች ዘንድ እየተጠቀሰ ይገኛል። ህወሓቶችን ትግራይን ይዘው እንዲገነጠሉ ጭምር ነው እየጋበዙት። በእውነት እንደ አንድ ወታደር ምን ይሰማውታል? ውስጡ የነበሩ ነው። ያው ወታደሩ ስነ ልቦናውን ያውቃሉ። ይሄ ኢትዮጵያ የሰራዊት አካል የሚባለው በታሪክም ጭምር የሀገሪቱን ዳር ድንበር የሚጠብቅ ቁራሽ መሬት እንኳን ወደ ሌላ እንዳይሄድ ለመታገል መስዋዕት ለመሆን የተሰለፈ ቃል ኪዳን የገባ ሰራዊት አካል ነው። ግን የሰራዊቱ ዋና አዛዥ ተገንጠሉ ሂዱ የሚል ጥሪና ግብዣና ያደረጉትና እንዲህ አይነቱ ነገር ከምን የመነጨ ነው የሚለውንም ነገር ምናልባት ሊያነሱልን ይችላሉ። ግን የእሳቸውን አጠቃላይ የጅማውን መልእክት የታዩት